ውበት ረጋፊ ነው። ውበትሽ ረጋፊ ነው። እንደ ጠዋት ጤዛ ይጠፋል። ስለዚህ ቶሎ ቦይፍሬንድ ያዢ፣ ቶሎ አግቢ፣ ቶሎ ውለጂ፣ ቶሎ ብለሽ በውበትሽ ተጠቀሚበት። ጥሎሽ ስለሚሄድ ስለሚረግፍ። ውበት ረጋፊ እንደሆነ በተደጋጋሚ የሚነገርሽ ከእድሜሽ ጋር ስለሚያያዝ ልጅነትሽ፣ ወጣትነትሽ ብቻ ነው ውበት። ሌላ ግን ምን ተነግሮሻል? ውበት እንደ ተመልካቹ ነው። ውበት እንደ ተመልካቹ ነው። ኦልሶ ረጋፊ ነው። ውበት እንደ ተመልካቹ ከሆነ እና ረጋፊ ከሆነ በማን ተመልካችነት ነው የረገፈው? ውበትሽ በማን እይታ ነው የሚረግፈው? በወንዶች። ወንዶች የሴትን ልጅ ውበት የሚያዩት ልጅ እግር ከሆነች፣ ወጣት ከሆነች፣ ምንም የማታቅ ከሆነ፣ ቆዳዋ እንደተለጠጠ ያለ ከሆነ፣ ጡቷ ካልወረደ፣ ቦርጭ ካላወጣች፣ ዳሌዋ ከፍ ብሎ ለእጅ የሚመች አይነት ከሆነ፣ እኛም እነሱ በቀደዱልን ቦይ ተከትለን የሴትን ልጅ የራሳችንን ውበት የምናየው በነሱ አይን፣ በነሱ ምልከታ፣ በነሱ ልኬት ነው። ስለዚህ ለእኛ ለሴቶችም ሴት ልጅ ውበት አላት የምትባለው ወጣት ስትሆን ነው። እድሜያችን ከፍ ብሎ ቆዳችን ሲሸበሸብ ይደብረናል፣ መደበቅ እንፈልጋለን። ሽበት ስናወጣ በቀለም እንሸፍነዋለን። ልጅ ተሸክመን የወለድንበት ሰውነታችን ሲወዳድቅ ሲዝረከረክ ያስጠላናል። ሰፋፊ ልብሶችን እየለበስን እንደ እናቶቻችን መሸፋፈን እንጀምራለን፣ ምክንያቱም ውበታችን ስለረገፈ። ግን ደግሞ እናቶቻችንን ዞር ብለን ስናይ፣ አያቶቻችንን ዞር ብለን ስናይ የምናየው ውበት ብቻ ነው። ማንም ሴት ወይም ወንድ እናቱን አስቀያሚ ነች፣ ውበቷ ረግፏል ሲል አትሰሙትም። አያቱን ማንም አይፈልጋትም፣ አስቀያሚ ነች፣ ቆዳዋ ተሸብሽቧል፣ ፀጉሯ ሸብቷል፣ አሮጊት ነች እያለ ሲያበሻቅጣት አትሰሙ። ዩኒቨርሳሊ አክሴፕትድ የሆነው እውነታ ምንድን ነው? እናቶቻችን በሙሉ ቆንጆ ናቸው። አያቶቻችን በሙሉ ቆንጆ ናቸው። ከነ እርጅናቸው፣ ከነ ሽበታቸው፣ ከነ ወደቀው ጡታቸው፣ ከነ ቦርጫቸው፣ ከነ ተሸበሸበው ቆዳቸው ውቢት ናቸው። የቱ ጋ ነው ውበት የረገፈው? በማን እይታ? የእናትሽን የተሸበሸበ ቆዳ አይተሽ የምታስቢው የሳቀችበትን፣ የተኮሳተረችበትን፣ ያለቀሰችበትን ጊዜ ነው። ያ በራሱ ውበት ነው። የእናትሽን የወደቀ ጡት አይተሽ የምታስቢው የጠባሽውን ጡት ነው። ያ ውበት ነው። የእናትሽን ቦርጭ፣ የእናትሽን በውፍረት የተዝረገረገ ሰውነት አይተሽ እቅፏን ነው የምታስቢው። 9 ወር ቤትሽን ነው የምታስቢው። እናትነቷን ነው የምታስቢው። ወጣትነት በላይ ውበት ነው። ያ የቱ ጋር ነው ውበት የረገፈው? ውበት ረጋፊ አይደለም፣ ተለዋዋጭ ነው። ይለዋወጣል እንጂ አይረግፍም። እናትሽ ቆንጅዬ ከሆነች፣ አያትሽ ቆንጅዬ ከሆነች ያንቺ ማርጀት ውበትሽን እንደማያረግፈው ማወቅ መቻል አለብሽ። ያንን የምታውቂው ደግሞ የውበት መለኪያሽን ሴትነትሽን ስታደርጊ ነው። በወንዶች መነጽር፣ በወንዶች እይታ፣ በወንዶች ልኬት ውበትን መመንዘር ማቆም አለብሽ። እነሱ ውበትን ሪኮግናይዝ የሚያደርጉት፣ ውበትን የሚያዩት፣ ውበትን አይተው የሚደነቁት የወሲብ ስሜታቸውን ከቀሰቀሰላቸው ብቻ ነው። ወይም እናታቸው መሆን አለብሽ፣ ወይም አያታቸው መሆን አለብሽ። አንቺ ግን ያ የተፈጥሮ ጉድለት የለብሽም። ውበትን ለማየት፣ ውበትን ሪኮግናይዝ ለማድረግ፣ ውበትን አንደርስታንድ ለማድረግ ግዴታ የወሲብ ስሜትሽ መነሳሳት የለበትም። ወይም ደግሞ ልክ እንደነሱ አባትሽ ወይም ወንድምሽ ወይም ምናምንሽ ሊሆን አይገባም። ውበትን የትም ቦታ ማየት ትችያለሽ፣ ረጋፊ ስላልሆነ፣ ተለዋዋጭ ስለሆነ። ቆዳሽ እየተሸበሸበ ነው፣ ውበት ነው። ፀጉርሽ እየሸበተ ነው፣ ውበት ነው። ጡትሽ እየወደቀ ነው፣ ዳሌሽ እየወደቀ ነው፣ ቦርጭ እያወጣሽ ነው፣ ውበት ነው። ሰው ነሽ፣ ትለዋወጫለሽ፣ ተለዋዋጭ ነሽ። ውበትም ልክ እንደ ሰው ተለዋዋጭ ነው።